ታሪክን ከዘመናዊነት ጋር አቀዳጅታ ያደጉት ከተሞች ተርታ ለመሰለፍ እየታተረች ያለችው አዲስ አበባ በተለይም ደግሞ በሚሰሩ የኮሪደር ልማት ስራዎች ላይ ጥበባዊ ውጤቶች ይገለጣሉ። ጥበብና ጥበበኞችም እጃቸውን እንደዚህም ስሪታቸውን ያሳያሉ። ታዲያ በመዲናዋ በሚለሙ የኮሪደር ልማቶች ላይ የሚሰሩ ቅርጻ ቅርጾች በተለይም ደግሞ የከተማዋን ጥንታዊነት የሚያሳዩ ከዚህ በተጨማሪ በሚገነቡ ፓርኮች ውስጥ የሚሰሩ ቅርጻ ቅርጾችም የተዝናኖት አንድ እሳቤ ማሳያ ናቸው። በካሳንችስ የተሰሩ ልማቶች በጥበብ የታጀቡ እንደሆኑ ተደርጓል። በተለይ ይህ አካባቢ የሴቶች አደባባይ ጀርባ ላይ የሚገኝ የመዝናኛ ፓርክ ነው። እዚህ ፓርክ ውስጥ የሴቶችን ሙያ፣ ችሎታ፣ አቅም ሊያንጸባርቁ የሚችሉ እያንዳንዱ እሳቤዎች በተለያዩ ስዕሎች፣ በተለያዩ ቅርጻ ቅርጾች ተገልጸዋል፣ ተከስተዋል። የተሰሩት ነገሮች ከማህበረሰቡ አኗኗር፣ ባህል፣ እሴት ከነዛ ነገሮች የተቀዱ ናቸው። ስፔሻሊ ደግሞ ይህ አካባቢ የሴቶች አደባባይ ነው። ከሴቶች የዕለት ተዕለት እንቅስቃሴ ወይም ባለፉት ዘመናት ጀምሮ እስካሁን ወይም ደግሞ ወደፊት እስከሚመጣው ድረስ ያለውን ሂደት ለማሳየት የምንችለውን ያህል ተሞክሯልን። ሰዎች ሲመጡ ባዶ ሜዳ ከማየት ፓርኮቹ ብቻቸውን፣ አትክልቶቹ፣ አበባዎቹ መሰራታቸው አንድ ነገሩ ነው። የስነ ጥበብ ውጤት ደግሞ ህብረተሰቡን በተለየ ሁኔታ ይይዟል፣ አይን ይስባል። እዚህ ጋር ሊሰሩ የሚችሉት ነገሮች ምንድናቸው ተብሎ ጥናት ተደርጎበት እንደ አርቲስትም እንደ ዲዛይነርም ቦታውን ዲዛይን ያደረጉ ያንን ጥናት አድርገው ከሳሊው ጋር ኮላቦሬት በማድረግ ታሪክንም በማጥናት የተሰሩ ስራዎች ናቸው። ሰዓሊያንም በተለይ ደግሞ በዚያ አካባቢ የተሰራው ስራ ዓለም አቀፍ ተሞክሮን ያሟላ ከዚህ በተጨማሪ ለከተማችን ነዋሪዎች ውበትም ተዝናኖትም የሚለግስ ስለመሆኑ ሀሳባቸውን ገልጸዋል። የከተማ አንዱ እድገት የኪነ ህንፃ ግንባታ ብቻ አይደለም፣ የስነ ጥበብ ውጤቶችም በብዛት ተደራሽ መሆን አለባቸው። እዚህ ቦታ ላይ ብቻ አይደለም። ይሄ ቦታ በራሱ አንድ ተሞክሮ ነው። መንግስት ይሄንን ነገር ፈቅዶ ይሄ ነገር እንዲሰራ እዚህ ቦታ ላይ መጀመሩ ወይም መታየቱ ከዚህ በፊትም እየተሰሩ ያሉ ነገሮች አሉ። አሁንም ከዚህ በላይ እንዲሰፉ፣ ምክንያቱም የተለያዩ ቅድም እንዳነሳው የተለያዩ ባህል፣ አስተሳሰቦች፣ የተለያዩ ነገሮች አሉ ከተማዋ ላይ። ስለዚህ እነዛ ቦታዎች ሁሉ በእንደዚህ አይነት ነገሮች ቢዳረሱ ቢበዙ፣ ምክንያቱም አንዱ የከተማዋ መገለጫ ይሆናል። ልክ ውጪ ያለው እንግዲህ የውጮቹን ምሳሌ እናድርግ ካለን አይደለም አደባባዮችና ፓርኮች ከየህንፃዎቹ ወይም ከየተለያዩ አንግሎች ቦታዎች ላይ ሁሉ የስነ ጥበብ ውጤቶች አሉና ወደዛ መሄድ ግን እንችላለን ብዬ ደግሞ አምናለሁ። መጀመሪያ ውበት ነው። መጀመሪያ ስታየው ያምራል አይደል የምትለው አንድ ነገር ከዛ በኋላ ያንን ከሳበ በኋላ ነው ተጠቅተ ለመንካትም የምታስበው ምናምን እንደዚህ። ስለዚህ ውበት ነው። አካባቢውን በደንብ በቃ ተጽዕኖ ፈጥሯል፣ ውበት ፈጥሮበታል። ያኛው ውበት ደግሞ የሰው ልጅን አይምሮ ያረጋጋልም፣ ለሰው ልጅ አምሮ ደግሞ መነቃቃትም ይፈጥራል። የሚሰሩት ቅርጻ ቅርጾችና ስዕሎች በተለይም ደግሞ ለበርካታ ዓመታት ሊቆዩ የሚችሉ ስለመሆናቸው ሀሳብ ሰንዝረዋል። ሲሰሩ ዘመናትን እንዲያስቆጥሩ እንዲቆሙ በዛ ደረጃ ነው የተሰሩት። ቋሚ ወይም ረጅም ዓመታት ሊቆዩ የሚችሉ ማቴሪያሎችን ተጠቅመን ከስኬቾቹም ጀምሮ ብቻችንን አይደለንም። የተለያዩ አካላት ተሳትፈውበት ሀሳቦቹንም እየተነጋገርን እየዳበረ ነው እዚህ ደረጃ ድረስ የደረሰው። ስለዚህ በተቻለ መጠን መሰራት የሚገባው ርቀት ድረስ ለመሄድ ሞክረናል። ጥራቱን የጠበቀ ስራ ነው የምትሰራው ስትሰራ ማለት። አርት ደግሞ ዘመን ተሻጋሪ ነው አይደል? ዘመን ተሻጋሪነቱን በማሰብ ጥራቱን እንዲጠብቅ አድርገህ አውርተህበት የተሻለ ነገር ትሰራለህ።